እንዲህ አይነት ቴክስት አኒሜሽኖችን አፍተር ኢፌክት ላይ እንዴት መስራት እንደምንችል ላሳያችሁ። ፕሮጀክታችንን እንከፍታለን። ከከፈትን በኋላ እንዲህ አይነት ኢንተርፌስ ይመጣልናል። እኔ አክቹዋሊ ባክግራውንድ አስቀምጫለሁ። እናንተ የፈለጋችሁትን ባክግራውንድ ማድረግ ትችላላችሁ። ከዚህ በኋላ ምንድነው የምናደርገው? ቴክስት ላየር ክሬት እናደርጋለን። እዚህ ጋር በመምጣት ቴክስት የሚለውን ክሊክ እናደርጋለን። ከዛ በኋላ የምንፈልገውን ቴክስት እንጽፋለን። ስሙዝ እንላለን። ስሙዝ ከጻፍን በኋላ አላይመንቱን ሴንተር ማድረግ አለብን። እሱን ደግሞ ራሱን የቻለ አላይመንት ይኖረናል። እዚህ ጋር ፈልጉት አላይመንት የሚል። እዚህ ጋር ካላገኛችሁት አይዘር ወርክ ስፔሳችሁ ላይ ከሌለ የት ማግኘት ትችላላችሁ? ዊንዶው ላይ እዚህ ጋር ገብታችሁ አላይን የሚል አለ። እሱን ክሊክ ማድረግ ትችላላችሁ። ናው አላይመንቱ እዚህ ጋር ተስተካክሎልኛል ማለት ነው። ከዚህ በኋላ ምንድነው የማደርገው? ስሙዝ የሚለው ቴክስት ላይ ከፍተዋለሁ። አሮውን እዚህ ጋር ማለት ነው። ከዛ ቴክስት ኤንድ ትራንስፎርም የሚል ይመጣል። አኒሜት የሚል በተን አለ። እሱን ክሊክ አደረግና ስኬል የሚለውን ክሊክ አደረገዋለሁ። አሁንም በተመሳሳይ እዚህ ጋር ስኬል ክሊክ ካደረግኩ በኋላ ይህንን ቫሊዩን 0 ሰጠዋለሁ። ስኬሉ አትፈርስት 0 እንዲሆን ነው። ከዛ በኋላ ያለው አኒሜሽን እንዲታይ ማለት ነው። አሁን ምንድነው ኤክስፕሬሽን አድ እናደርጋለን። እዚህ ጋር አድ የሚለው በተለይ እንመጣና ኤክስፕሬሽን አድ እናደርጋለን። ሰሌክተር የሚለው ላይ ነው የምንመጣው። ኤክስፕሬሽን ላይ አሁንም አሮውን ክሊክ በማድረግ አማውንት ላይ እዚህ ጋር ኤክስፕሬሽን አለኝ። እሱም ኤክስፕሬሽን እናንተ ከቻትጂፒቲ ጀነሬት ታደርጉ ትችላላችሁ። ኦር ደግሞ ምን ማድረግ ትችላላችሁ? እዚህ ጋር ኮሜንት ሴክሽን ላይ አስቀምጥላችኋለሁ። እሱን ኮፒ ፔስት ማድረግ ትችላላችሁ። እንዲህ አይነት ሪዛልት ያለው ቴክስት አኒሜሽን ይመጣልናል ማለት ነው። እንደዚህ ስሙዝ እንደዚህ አይነት ቴክስት አኒሜሽን ይመጣልናል ማለት ነው።